ተናስተልኝ ፈይሳነኝ ከበስተዋን ፋይናንሻል ዛሬ ስለ ተጨማሪ unemployment benefit እና ስለ ሁለተኛው ስቲሙለስ ቼክ አፕዴት አረጋቸዋለሁ። እንግዲህ እንደሚታወቀው በቅርብ ጊዜ ፕሬዝዳንት ትራምፕ ተጨማሪ $400 በሳምንት unemployment benefit እንዲከፈል ወስኖ ነበር። ከ400 ውስጥ $100 በሳምንት በስቴት ፈንድ የሚደረግ ሆኖ $300 ግን በፌደራል መንግስት ፈንድ እንዲደረግ ወስኗል። ይሁን እንጂ አብዛኞቹ ስቴቶች $100 ከስቴት ፈንድ ይደረጋል የተባለውን ፈቃደኛ ካለመሆናቸው የተነሳ ከፌደራል መንግስት የሚገኘውን $300 ተጨማሪ ክፍያ ለመክፈል ለመወሰን ተስማምተው ወደ ክፍያ ገብቷል። እስካሁን ድረስ ኦገስት 29 ድረስ 35 ስቴቶች ከፌማ አፕሩቫል አግኝተው ወደ ክፍያ ይገባሉ። እስከ ሰፕተምበር አጋማሽ ወደ ክፍያ የሚገቡም ስቴቶች አሉ ማለት ነው። ስለዚህ የስቴቶቹ ስም ዝርዝር ከስክሪን እንደምታዩት እነዚህን ይመስላሉ። እንግዲህ ማን ክፍያውን ያገኛል የሚለው ቢያንስ በሳምንት $100 unemployment benefit ያገኘ ያለው ሰው ወይ ደግሞ በሳምንት $100 unemployment benefit የሚያገኝ ሰው ለዚህ ለ$300 በሳምንት ተጨማሪ unemployment benefit ኳሊፋይ ያደርጋል ማለት ነው። ስለዚህ እንደከዚህ በፊቱ ማንኛውም unemployment benefit ኳሊፋይ ያደረገ ሰው አውቶማቲካሊ ለ$600 በሳምንት ኳሊፋይ ያደርግ እንደነበረ ሳይሆን ይሄኛውን $300 ተጨማሪ በሳምንት ኳሊፋይ ለማድረግ በትንሹ $100 unemployment benefit ያገኘ ያለ ሰው ወይ ደግሞ ማግኘት የሚያገኝ ሰው ብቻ ነው ማለት ነው። ክፍያው መቼ ጀምሮ ይፈጸማል ለሚለው ወደ ኋላ መለስ ብሎ ከኦገስት 1 ጀምሮ ክፍያውን ይፈጽማሉ። በእርግጥ እንዳልኳችሁ እስካሁን ወደ ክፍያውን መክፈል የጀመሩ ስቴቶችም አሉ። አብዛኞቹ ግን እስከ ሰፕተምበር አጋማሽና እስከ ሰፕተምበር መጨረሻ አካባቢ ድረስ ክፍያውን መክፈል ይጀምራሉ ማለት ነው። እንግዲህ ሁለተኛው ስቲሙለስ ቼክ ክፍያን በተመለከተ ይሆናል ማለት ነው። እንግዲህ ሁለቱም ዲሞክራትም ሪፐብሊካንም ሁለተኛ ስቲሙለስ ቼክ መክፈል እንዳለበት ቢስማሙም ከዛ ስቲሙለስ ቼክ ቢል ጋር ተያይዞ የተለያዩ ተቋማትን ለተለያዩ ተቋማት ድጋፍ መስጠትንና ለስቴቶች ተጨማሪ እርዳታ ድጋፍ መስጠት በሚሉት ቢሎች ላይ ሪፐብሊካንና ዲሞክራቶች ስላልተስማሙ ይሄኛውንም ሁለተኛ ስቲሙለስ ቼክ መቼ እንደሚከፈል መወሰን አልተቻለም ማለት ነው። እንግዲህ እንደተወሰነ እናሳውቃችኋለን። ይሄን ይመስላል። ይሄንን ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። የሚቀጥለው ቪዲዮ እስክንገናኝ በሰላም ቆዩ።